የቀይ ሽብር ትዝታ። አወይ ጊዜ እንደ ጉድ ይነጉዳል። እስኪ ደግሞ አንዳች ታሪክ አንስቼ ላጫውታችሁ። ጊዜው በ1973 ዓመተ ምህረት ሀገራችን እንደ ጉድ በሶሻሊስት ፍልስፍና አብዮት በፍቅር የወደቀችበት ወቅት ነበረ። በተለያዩ ክፍለ ግዛታት የተለያዩ መፈክሮች በየጊዜው የነበረውን ወታደራዊ ከያኔ ፍልስፍናውን ከጠመቁት ከአባት ሀገር ራሻ፣ ኩባ የመሳሰሉት ሀገራት እኩል የሶሻሊስትን አብዮት በፍልስፍና ህዝቡ ላይ ለማሰራጨት ደፋ ቀና የሚሉበት ወቅት ነበር። ይውደም፣ ያብብ፣ ይፋፋም መሬት ላራሹ፣ ብቻ ምን አለፋችሁ የግርግሩ ብዛት፣ የአብዮቱ መፈክር ብዛት በየቦታው ተቀጣጥሎ የሚነድፍ እሳት የሚመስልበት ነበር። ደርግ የንጉሱን ስርዓት ገስሶ ስልጣኑን ከተቆጣጠረ ከ1966 ዓ.ም በኋላ በሀገሪቱ ለረጅም ዓመታት ሰፍኖ የነበረውን የንጉሳዊ ስርዓት አስተሳሰብ ለመቀየር ለ17 ዓመታት እጅጉን ሲጥር ሲለፋ ነው ያሳለፈው፣ ምንም እንኳን ባይሳካለት። አካሄዱ ያላስደሰታቸው በጊዜው የነበሩ የተማሩ ወጣቶች ስርዓቱን ለመናድ እጅጉን ታግለዋል። በኋላ ላይ ብዙ ዋጋ ቢያስከፍላቸውም ወጣቶቹም የትግል ስልታቸውን በመቀየር የተለያዩ ቀበሌ፣ የወረዳ ብቻ ምን አለፋችሁ የተለያዩ የመንግስት የስራ ኃላፊዎች ላይ የደፈጣ ጥቃት ለማድረስ ተጽዕኖ ለመፍጠር ሞክረዋል። ይህ ጊዜ ታዲያ ወታደራዊው አገዛዝ እንደ ዋዛ ዝም ተብሎ የሚታለፍ አልነበረም። የተለያዩ ስሞችን ወጣቱ ላይ እየለጠፉ ይረሽኑ፣ ያስሩ፣ ማሰቃየቱን ተያይዘውት ነበር። ለአብነት ያህልም ነጭ ሽብር፣ ቀይ ሽብር እያለ ወጣቱ ላይ ብቻ ሳይሆን በጊዜው የነበሩት ጠንካራ የፖለቲካ ፓርቲዎች ላይ ኢያፓ፣ መኢሶን የመሳሰሉት ላይ ከባድ በትር ያሳረፈባቸው ነበረ። በአደባባይ ያለ ፍርድ መረሸን፣ መደብደብ፣ መታሰር፣ የጨለማ ክፍሉ ውስጥ መክተት፣ ከዚያም የላቀ የግፍ ምላሽ መስጠት ነበር። ታዲያ ይህንን ሁሉ የቀባጠርኩት በወቅቱ የነበረውን ሁኔታ አብዛኞቻችን ሳታውቁት አትቀሩም ብዬ አልነበር። የጎረቤታችን የወይዘሮ አሰለፈችን ታሪክ ከማውጋቴ በፊት ትንሽ መንደርደሪያ እንዲሆንልኝ ብዬ ነው። ወይዘሮ አሰለፈች ልደታ 01 ቀበሌ ነዋሪ የሆኑ እጅግ ደግ መልካም ሮሮ የሚባሉ ጎረቤታችን ሲሆኑ ከባለቤታቸው ጋር ገና በጠዋቱ ነበር በሞት የተለያዩት። ታዲያ አንድ ልጃቸውን እንደ አብዛኛው ኢትዮጵያውያን እናት በጥንካሬ፣ በብልሃት፣ በፍቅር አሳድገው አስተምረው ያስመረቁት። ታዲዮስ ታዲያ በአብዮቱ ለውጥ ውስጡ የሚነደው እሳት ከወጣትነቱ ጋር ተደምሮ ያለአንዳች ፍርሃት ለሀገሩ ትልቅ ለውጥ እንደሚያመጣ ይሰማው ነበር። ይህ በውስጡ የሚነደውን የለውጥ ኃይል አይደለም ጎረቤት እናቱ ወይዘሮ አሰለፈች እንኳን አያውቁም ነበር። ለማህበረሰቡም ዘንድ መልካም አመለ ሸጋ ዝምተኛ ተደርጎ ነበር የሚሳለው። ከቀናት በአንዱ ቀን ነበር
ከአባላቶቹ ቀንደኛ አመራሮች ጋር ሚስጥራዊ ስብሰባ ለማካሄድ ከሌሊቱ 9 ሰዓት ላይ ከሰፈራቸው ትንሽ ራቅ ብሎ የሚገኝ ጫካ ውስጥ በሚስጥር የተቀጣጠሩት። ከተማው ጸጥ ረጭ ብሏል። ጨለማው ከጸጥታው ጋር ተደምሮ የሞት መላእክት የነገሰ ይመስለ ነበር። ታዲዮስ ብቻ ዙሪያውን ሰው እንደተከተለው እየቃኘ ወደ ሚስጥራዊው መሰብሰቢያ ቦታ ደረሰ። ሁሉም በሚባል መልኩ ቦታው ላይ ተገኝተዋል። ሰላምታ ከተለዋወጡም በኋላ ወደ ዕለቱ አጀንዳቸው በመግባት መወያየታቸውን ይቀጥላሉ። ከመካከላቸው አንድ መሰሪ ወጣት እነሱን በመምሰል የእነሱን መረጃ አስቀድሞ ኖሮ ወታደሮቹ ቦታቸውን ይዘው አድፍጠው ሁኔታውን እየተከታተሉት ነበር። ሁሉም ወጣቶች የተደገሰላቸውን ድግስ ከመካከላቸው አንዳቸውም አልጠረጠሩም ነበር። ቀጣይ ተልኳቸው ላይ ከተወያዩ በኋላ በድብቅ የሚያሰራጩትን በራሪ ወረቀት በመከፋፈል ላይ እንዳሉ ወታደሮቹ ከተደበቁበት ወጡ። ወጣቶቹ እግሬ አውጪኝ ብለው በድንጋጤ ሲሮጡ ሁሉንም በጥይት ደብድበው ገሏቸዋል። ከዚያ የተረሸኑትን ወጣቶች አስክሬን በመቁጠር ተመልሰው አስክሬናቸውን የሚጭኑበትን መኪናና ሪፖርት ለማድረግ ጀብድ እንደፈጸመ እያወሩ እየተሳለቁ ከቦታው ይሄዳሉ። በዛኑ በውድቅት ሌሊት ከተረሸኑት መካከል ታዲዮስ እንደ ድል ሆኖ ከተተኮሱበት 2 ጥይት አንደኛው ጭንቅላቱን ጨርፎት ሲሄድ፣ ሌላኛው ደግሞ የግራ እግሩን ነበር የመታው። ወታደሮቹ መሄዳቸውን ካረጋገጠ በኋላ በደመ ነፍስ በደም ሰክሮ ወደ እናቱ ቤት እንደምንም ብሎ ደረሰ። በሩንም ሲያንኳኳ ወይዘሮ አሰለፈች በዚህ ውድቅት ሌሊት ደግሞ ማን ነው ብለው በሩን ሲከፍቱት አይናቸው ባየው ነገር ማመን አቅቷቸው ደርቀው ቆመው ነበር። ማዬ አድኝኝ አድኝኝ ሲላቸው ወይኔ ልጄ መልሰው ወዳቸው ውስጥ ቢያስገቡት ምንኛ ነበር። በፍጥነት ካስገቡት በኋላ የተከተለው ሰው እንዳለ አንገታቸውን ወጣ አድርገው ከተመለከቱ በኋላ በሩን ዘግተው ሮጠው ወደ ማድ ቤት ይዘውት በመግባት የእንጀራ መጋገሪያ ሸክላ በማንሳት አመዱ ስር አድርገውት ከላይ ሸክላ እና ማዳበሪያዎችን ጨምረው በመውጣት ሳሎን ቤት ቁጭ ብለው ካሁን አሁን ማን ይመጣ ይሆን ብለው በጭንቀትና በእንባ ይንቆራጠጣሉ። በድንገት በሩ ተንኳኳ። በድንጋጤ ከተቀመጡበት ብድግ ይላሉ። ወታደሮቹ ትዕግስት አልነበራቸውም። በሩን ሰብረው ይገባሉ። ታዲዮስ መሆኑን እናቱ ቤት እንደገባ የሚገርመው ነገር የተንጠባጠበው ደም ተከትለው ስለመጡ ቤት ውስጥ መሆኑን እርግጠኛ ነበሩ። አንድ ሀገር የገዳ ከሃዲ እዚህ ቤት ውስጥ እንዳለ ደርሰንበታል። የት ነው የደበቁት ብለው ሲጠይቋቸው ወይዘሮ አሰለፈች በእናትነት በተንሰፈሰፈ አንጀት በለቅሶ ማንም እንደሌለ ቢነግሯቸውም ገፍትረዋቸው ቤቱን መፈተሽ ተያያዙት። ያኔ ነበር አምር ስር እንዳለ ታዲዮስ በደም ርሶ ተገኘ። ሳጅን እዚህ ነው አገኘኸው? እዛው ጨርሰው። በዚህ መሃል ነበር ወይዘሮ አሰለፈች ችሪ ብለው በመጮህ ቢማጸኗቸውም በፖለቲካ ስካር ቀድሞውኑ ልባቸው ደንድኖ ስለነበር የሚራራ ቅንጣትም ልብ አልነበራቸው።
በአካባቢው የነበርነው ጎረቤቶች ሁኔታውን በጸጥታ ከመከታተል ውጭ ምንም የምንፈይደው እልዋና ባለመኖሩ ልባችን በሐዘን ዓይናችን በእንባ በመራጨት ነገ በእኔ በማለት ውጭ ሌላ አማራጭ አልነበረንም። ወታደሮቹም አስክሬኑን እጁና እግሩን በመያዝ ፒክአፕ መኪና ላይ ጭነውት ይሄዳሉ። ወይዘሮ አሰለፈች ዓይናቸው እያየ በግፍ እንደ ውሻ ተገድሎ አስክሬኑን እንኳን ለመቅበር ባለመታደላቸው እሳቸውን ብዙ ሳይቆዩ በሐዘን ብዛት ራሳቸውን አጥፍተው ከልጃቸው ጋር ተቀላቀሉ። ይህ ታሪክ በእውነተኛ ታሪክ ላይ የተመሰረተ ሲሆን በዛኛው ስርዓት የተለያዩ ግፍና በደል አልፎ ሕይወታቸውን ካጡት የአንዱ ታሪክ ነው። ክብር በተለያየ አገዛዝ ዘመን በግፍ ወጣትነታቸውን ለተነጠቁ ኢትዮጵያውያን